ከዚህ ቀደም ቱሪዝምን በሚመለከት የነበረው እሳቤ እንደ ደጋፊ ዘርፍ ዋና ዘርፍ ነው፣ ይጠቅማል፣ ያሰራል፣ ያበላል፣ የሀገርን ገጽታ ይገነባል በሚል ሳይሆን እንደ ደጋፊ ዘርፍ የመውሰድ ነገር ነበር። ዜሮ ነው ባልልም በቂ ስራ አልተሰራም። ታሪካዊ ቅርሶቻችን ላይም ያለን ምልከታ ያለን እይታም ችግር አለበት። እንደ ዕዳ የምናያቸው ነገሮች አሉ። ታሪካዊ ቅርሶቻችንን እንደ ዕዳ እንድናይ ከሚያደርገን አንዱ ነገር ናሬሽኑ ነው። ያንተን ቅርስ ታጎላለህ፣ የኔን ቅርስ ታሳንሳለህ። ያንተን ተራራ ታጎላለህ፣ የኔን ታሳንሳለህ። በዚህ ምክንያት እኔም ያንተን የኔ ብዬ አልወስደውም። ይሄ ከፍተኛ የሆነ የናሬሽን ችግር ነው። ያም አምሮ አብቦ ይሄም አምሮ አብቦ የጋራ ናሬሽን ብንገነባ ኖሮ ለቅርሶቻችን ዕዳ ሳይሆኑ በረከት መሆን ይችላሉ።